የውም አረፋ ምን ተባለ ሌላ ከዱዓዎች ሁሉ በላጩ ዱዓ የውም አረፋ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኸይሩ ዱዓኢ ከዱዓዎች ሁሉ ልዩ ዱዓ በላጩ ዱዓ ዱዓኡ የውም አረፋ የአረፋ ቀን ዱዓ ነው አሉ። ወኸይሩ ማ ቁልቱ አነ ወነቢዩነ ሚን ቀብሊ እኔም ከኔ በስተፊት የነበሩ ነቢያቶች ካለው ነገር የተሻለ ኸይር ነገር ላኢላሃ ኢለላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ አላ ኩል ሸይን ቀዲር። ሱብሓነላህ። የመቼ የውም አረፋ ቀን ዘጠነኛው ቀን የዙል ሂጃ ዘጠነኛው ቀን ነገ ኢድ ነው ሊባል ቀን ማለት ነው። ዘጠነኛው ቀን ከዱዓዎች ሁሉ ልዩ ዱዓ ያ ቀን ነው ተብሏል። ታዲያ ሀጃ የለም? ስንት ሀጃ አለብህ? ለማግባት ፈልገህ ያልተሳካህ፣ ልጅ ፈልገህ የዘገየብህ፣ ያ ረብ በላ በየቂን አድርጓ አላህን ለምኗ። አላህ አያሳፍርም ወላሂ። ቁርአን ላይ የነቢያቶች ታሪኮችን ሲነግረን ዘከርያን በዚህ ዕድሜው ሊሰጠ ነው ሲል ለምንድን ነው ታሪክ ብለን እንድናልፈው ከንፈር እንድንመጥበት እንድንደነቅበት ብቻ አይደለም። ወከዛሊከ ነጅዚል ሙሕሲኒን እንዲህ በዚህ መልኩ ሙሕሲኖችን በጎ የሚሰሩትን እንመነዳቸዋለን አለ አላህ። ዘከርያን እንደለገስኩት እለግስሃለሁ እያለ ነው።